አብራችሁን ቆዩ። ቪዲዮውን ታዲያ ስትጀምሩ ላይክ፣ ቻናላችንንም ሰብስክራይብ ማድረግ አይረሳ። አሁን የምናልፈው ቀጥታ ወደ መረጃችን ይሆናል። ከ14 ካራት ጀምረን ስንመለከት 14 ካራት 1 ግራም የጥሬ ወርቅ ዋጋ በአሜሪካ ዶላር በ78 ከ93 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። በኢትዮጵያ ብር ደግሞ በ12582 ከ52 እየተሸጠ ይገኛል። የ15 ካራቱን ስንመለከት 15 ካራቱ 1 ግራም የጥሬ ወርቅ ዋጋ በአሜሪካ ዶላር በ84 ከ57 ሲሸጥ በኢትዮጵያ ብር ደግሞ በ13481 ከ27 ነው በመሸጥ ላይ የሚገኘው። ቀጥለን የምንመለከተው የ16 ካራቱን ይሆናል። 16 ካራቱ 1 ግራም የጥሬ ወርቅ ዋጋ ዛሬ ዕለተ ሰኞ ሰኔ 8 2018 ዓ.ም በ90 ከ20 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14380 ከ02 በመሸጥ ላይ ነው የሚገኘው። 17 ካራቱ እስካላችሁኝ የ17 ካራቱ በአሜሪካ ዶላር በ95 ከ84 ሲሸጥ በኢትዮጵያ ብር ደግሞ በ15278 ከ77 በመሸጥ ላይ ይገኛል። ውድ ተመልካች አድማጮቻችን ምናልባት አዲስ ከሆናችሁ እዚህ ጋር የምነግራችሁ ነገር 15፣ 16 እና 17 የጥሬ ወርቅ ዋጋ ስነግራችሁ አዲስ ከሆነባችሁ እንደዚህ የሚባል የወርቅ ካራት አለ ወይ ካላችሁ መልሱ አዎ አለ ነው። ምናልባት አዲስ ሊሆንባችሁ ይችላል። ወርቅ ቤቶችም ሄዳችሁ ስትጠይቁ